ለዛሬ መኪናህ ነዳጅ እየበላ መሆኑን የሚያሳዩ 4 ድብቅ ምልክቶች እነግራችኋለን። ፎሎ በማድረግ የሃሮ ቤተሰብ ይሁኑ። አንደኛ፣ የጪስ ማውጫው ቱቦ ጥቁር መሆን። ከመኪናው ጪስ ማውጫ ጥቁር ጭስ የሚወጣ ከሆነ ሞተሩ የሚያቃጥለው ነዳጅ ከትክክለኛው መጠን በላይ መሆኑን ያሳያል። ሁለተኛ፣ የሞተሩ ድምፅ መቀየር ወይም መርገብገብ። መኪናው ቆሞ ሳለ ሞተሩ እየተንቀጠቀጠ ወይም ያልተለመደ ድምፅ እያወጣ ከሆነ የነዳጅ መቅጫዎቹ ፊውል ኢንጀክተር ወይም ፕላጎቹ ችግር እንዳለባቸውና ነዳጅ በከንቱ እንደሚባክን ያሳያል። ሶስተኛ፣ የመኪናው የመሄድ ኃይል መቀነስ። እግሮ ነዳጅ ላይ ሲጫኑ መኪናው በቅጡ የማይፈጥን ከሆነ ነዳጁ እየተቃጠለ ስራ ላይ እየዋለ ሳይሆን በከንቱ እየባከነ ነው ማለት ነው። አራተኛ፣ የነዳጅ ማጣሪያ ፊውልና ኤር ፊልተር መደፈን። አየር ማጣሪያው በቆሻሻ ከተደፈነ ሞተሩ በኦክሲጅን እጥረት ምክንያት ነዳጅ በብዛት እንዲያቃጥል ያስገድደዋል። ይህ መረጃ ለጓደኛው እንዲደርስ ሼር ያድርጉ። ለተጨማሪ ጠቃሚ የመኪና ጥገናና የደህንነት መረጃዎች ገጻችንን ፎሎ በማድረግ ቤተሰብ ይሁኑ።